ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። ትናንትና ብሬን ተከዳሁኝ በአማና አስቀምጬ ብዬ በለቀኩት ቪዲዮ ላይ ይችል ኮሜንት አይቼ ነው እና በእሷ ኮሜንት ስር በጣም ብዙ ሰው መልእክት ሰጥቶ ነበር። ለዛ ነው ቪዲዮውን ያወጣሁት። እኔ እሷ 30 ሺህ ሪያል ነበር ያለባት፣ እኔ 27 ሺህ ሪያል ነበረብኝ። ግን እዳ ሲኖርባችሁ መሸሽና መካድ ትርጉም የለውም። እኔ እያንዳንዱ ሲደውሉልኝ ለሰላምታ ራሱ ስጋ የነበር የሚያልቀው በስጋት ማለት ነው። ብሎም አልሐምዱሊላህ እዳያን ከፍዬ ጨረስኩኝ። ይቺ ልጅም አለብኝ ብላ እየተጨነቀች ነው የምትኖረው እንጂ ክህደት ጭንቅላቷ ላይ የለም። ኢንሻአላህ አላህ እዳሽን ያላቅሽ፣ ትከፍሊዋለሽ፣ ተስፋ እንዳትቆርጥ። ግን እኔ ወላሂ እየዋሸሁ አይደለም ተበላሁ ያልኳችሁ፣ ወረብል ካባ በአማና ነው የሰጠሁት፣ በብድር እንኳን አይደለም። እና አይዞሽ ለማለት ነው። ገብቼ ኢንሻአላህ እንገናኛታለን። አንቺ ጉማታን ችጋራን ቆረቆደ ብላ በስልቻችን ገንዘብ ያቸልሻለሁ። ምንም አታመጭም። እንኳን ሀይባ ማንም ናቸው ማንንም እኔ እዚህ ደግሞ በዚህ ነው ገንዘብ ያስገባሽው ነገር የለሽ። ልጅና ተፈደሽ የገዛሽ ማሽን ክሰርሽ ማቅልሽ ነገር የለም። አሁን በኋላ እስልኬ ላይ ማንም ጋር ነይማ እረቱ ምናምን ታመ ቅማላመ ወካክሽን ዘሃደሽ ከት የራስሽ ጉዳይ አላየሁልሽም። እኔ አንቺን ገንዘብ አላየሁም። እንኳን ልቀድ 24 አድርጊ 24 አሁን ልቀቂ። አሁን እጠብቅሻለሁ። ነገ ዛሬ ሳይሆን አሁን እጠብቅሻለሁ። ምንም የምታመጪው ነገር የለሽ። ምንም አይሻለሁ። ልቀቂ፣ የፈለግሽውን ልቀቂ። አገኝሻለሁ። ችግር የለም። ይቺ ኢትዮጵያ ነው እኔና አንቺ የምንገናኛት። እዚህ ሳይሆን በስልክ ሳይሆን በአካል እንድንገናኝ ነው የምፈልገው። የምታደርገውን ደግሞ አሳይሻለሁ። እኔም የምታውቂ ነኝ፣ እኔን አታውቂኝም ማለት ነው። ማንን ልታስፈራሪ ነው? ሂጂና የገዛሽ ማሽን ሊጠይቂ ገንዘብሽ ተፈልሽ የገዛሽ ማሽን ጠይቂ። ከአሁን በኋላ የስልኬ ላይ የሚባል ስልኬ ላይ ደውለሽ ማለት ነው። የእሷን ሪከርድ ሰማሽው? ይችን የተናገርሻትን ኢንሻአላህ አገር ቤት ገብቼ ኢንሻአላህ እንገናኛታለን። አንቺ ጉማታን ችጋራን ቆረቆደ ብላ በስልካችን ገንዘብን ያቸልሻለሁ። ምንም አታመጭም። እንኳን ሀይባ ማንንም እኔ እዚህ ደግሞ በዚህ ነው ገንዘብ ያስገባሽው ነገር የለሽ። ልጅና ከፈለግሽ የገዛሽ ማሽን ክሰርሽ ማቅልሽ ነገር የለም። አሁን በኋላ እስልኬ ላይ ማንም ጋር እረቱ ምናምን ታመ ቅማላመ ወካክሽን ዘሃደሽ ከት የራስሽ ጉዳይ አላየሁልሽም። እኔ አንቺን ገንዘብ አላየሁም። እንኳን ልቀቂ 24 አድርጊ 24 አሁን ልቀቂ። አሁን እጠብቅሻለሁ። ነገ ዛሬ ሳይሆን አሁን እጠብቅሻለሁ። ምንም የምታመጪው ነገር የለሽ። ምንም አይሻለሁ። ልቀቂ፣ የፈለግሽውን ልቀቂ። አገኝሻለሁ። ችግር የለም። ይቺ ኢትዮጵያ ነው እኔና አንቺ የምንገናኛት። እዚህ ሳይሆን በስልክ ሳይሆን በአካል እንድንገናኝ ነው የምፈልገው። የምታደርገውን ደግሞ አሳይሻለሁ። እኔም የምታውቂ ነኝ፣ እኔን አታውቂኝም ማለት ነው። ማንን ልታስፈራሪ ነው? ሂጂና የገዛሽ ማሽን ሊጠይቂ ገንዘብሽ ተፈልሽ የገዛሽ ማሽን ጠይቂ። ከአሁን በኋላ የስልኬ ላይ የሚባል ስልኬ ላይ ለሰፈር ማበደር ትርፉ የእሷን ሪከርድ ሰማሽው? አይ አንቺ ለኔ ያልሽኝ ቆይ አዳምጪ። እኔ መስማት የምፈልገው እሷ ያለችውን ማስረጃ ነው። ያለችው ምንድን ነው? ምክንያቱም ኤምባሲ ልልካት ነው። ኤምባሲ ሄዳ እንድትቀስ ያለችው ምንድን ነው? ሚዲያ ላይ የለጠፍሽውን ፎቶን ካላነሳሽ ኢትዮጵያ ስትገቢ አስገድልሻለሁ አለችኝ። ቃል በቃል ስላት አዎ ማስረጃ አለች ስላት አዎ የታለ አስገድልሻለሁ የሚል እሱን ነው መስማት የምፈልገው። ለምን ወንጀል ስለሆነ ሰውን አስገድልሃለሁ ብሎ መዛት ወንጀል። ኢትዮጵያ እንገናኛለን ያለችው ሻይ ቡና ሊሉስ ቢሆን ልትጋብዛት ቢሆን እንገናኛለን እንጂ እገልሻለሁ የሚለው እሺ እገልሻለሁ ብሏል ብላለች ብለሻል። እገልሻለሁ ያለችው ሁኔታ እናሰሚና ያለችውን ቃል በቃል እገልሻለሁ የሚል ቃል ካፈወተለ ህግ ጋር እኮ ስትሄጂ እኮ እንዲህ ብላኛለች ብለሽ ያለችውን ቃል ካላቀረብሽ እኮ አንቺ ነሽ ወንጀለኛ። የሰውን ስም በማጥፋት የምትደረጊው። ለእኔ ያልሽኝ ፖስት ያደረግኳትን ፖስት አድርጊያት ነበረ። ገና እለቃለሁ ስትያት ነው ልቀቂ ያለችሽ አይደል? እንገናኛለን ልቀቂ ያለች
እገልሻለሁ ሚዲያ ላይ የፖስተሽው ፎቶን ካላነሳሽ ኢትዮጵያ ስንገናኝ ደግሞ እገልሻለሁ አስገድልሻለሁ ብላኛለች ነው ያልሽው። አስገድልሻለሁ ያለችውን አቅርቢልኝ ያልኩሽ አለኝ ብለሻል። ደጋግሜ ማስረጃ ልስልሽ አዎ ብለሻል። ያንን ቃል መስማት ፈልጋለሁ። ይታል ተማምረሽ ነው አውቀሽ ነው አለሽ አንቺ አለኛም ያን ግን በሜሴንጀር ነው እኮ በሜሴንጀር ነው እኮ ነው ሁሉ ሰዓት ያስጠበቅሽን እኮ በሜሴንጀር ነው ብለሽ ወደ ሌላ ሰው ስልክ ልከሽ ወይም ሪከርድ ስክሪን ሪከርድ አድርገሽ አምጪ ብዬሽ እሺ ብለሽ የሄድሽው እሱ ልታመጪ ነው። ያመጣሽው ግን ሌላ ነው። እኛ እየጠበቅን የነበረው ኢትዮጵያ ስትገቢ አስገድልሻለሁ ሚዲያ ላይ የፖስተሽን ይሄን ቃል ስሚው በደንብ ያልሽኝ ለኔ ሚዲያ ላይ የፖስተሽን ፎቶዬን ካላነሳሽ ኢትዮጵያ ስትገቢ አስገድልሻለሁ አለች። ስትይ እኮ ወንጀል ነው ሰውን አስገድልሻለሁ ብሎ መዛት ወንጀል ነው። በኤምባሲ ሄደሽ ከሰሻል ኤምባሲ ይላክሽ አልኩሽ። ስለዚህ ለዛ ደግሞ ማስረጃ አለሽ። ያለ ማስረጃ አይሆንልሽ። አዎ በቮይስ ሪከርድ በሜሴንጀር ነው ያለችኝ። ግን ስልኬ አንድ ነው እንዴት ላሰማሽ ስትይ አጠገብሽ ባለችው ጓደኛሽ ስልክ ወደ እሷ ላኪውና በእሷ ክፈችው ብዬሽ እሱ እንድትከፍቺ ነው እኛ ቁጭ ብለን እየጠበቅንሽ የነበረው። የታል ታዲያ? ዋሽተሽ ነው የለሽም አለሽ ከሌለሽ እንፋታሻለን። ካለሽ አንቺ ይኸው ስልክ ሼር አድርጊና ወደ እኔ ስልክ ካለሽ አለ ያን እየጠበቀችሽ ነው። ሼር አድርጊና አሰሚያት። እኔማ በገዛ ገንዘባችሁ የምትሰደቡ ሰዎች ይበላችሁ። አጉል ደግነን እኛ ባንክ ቤት ነን እኛ ሰጪ ነን እኛ አበዳሪ ነን ብላችሁ ታበድራላችሁ። ምን ጉድ ነው ያዝሽው ትርፌ? አምባሻ ናት አማረኝና ናት። ምን ነው አሳነስሽው? ይሄ ለአንድ ቤተሰብ ቁርስ የሚሆነው ናት። እንደው ቢያንስ ከመዋጥሽ በፊት አላምጪው። እንዴት እህሉም መበላቱን ይወቅ። ለምን ዝም ብሎ ወደ ገደል እንደተወረወረ ይቀረው? አንቺም መብላትሽን ወቂው። ይኸውልሽ አፈጣንሽው እንዴ? እኔ የምልሽ ተርፌ እንደ ኦሎምፒክ አይነት ውድድር ምናምን ነገር አለብሽ? የምን ውድድር? ይሄ ብዙ ምግብ በፍጥነት የመብላት ውድድር። እንደዚህ አይነት ውድድር አለ ወይ? ቢኖርስ ታንቺ ጋር ማን ይወዳደራል? ገና ድሮ ሚኒማውን አሟልተሽ ሬኮርድ ከበጣጠስሽው ካንቺ ጋር ማን ይወዳደራል? እንደሱ በላ ደስ ብሎታል። አንቺ ትርፌ አንቺ አይደለም በምክርና በንግግር